ሰላም እንዴት ናችሁ? ዛሬ አክሽን ፊልም ይዤላችሁ በጣም እንትሉኛላችሁ። በጣም በእርግጠኝነት ፊልሙን ስለምትወዱት ነው ይዤላችሁ የመጣሁት። እንዳያችሁት ከሆነ የቤተሰብ ቁጥሬ 44000 ገብቷል። አሁን ደግሞ ጉዟችን ወደ 45000 ነው። እስካሁን ሰብስክራይብ ያደረጋችሁ እኔን ለምታበረታቱኝ በጣም ነው ማመሰግናችሁ። እስካሁን ቤተሰብ ያልሆናችሁ ግን ሰብስክራይብ ያደረጋችሁ እኔ ታችሁ ማበረታታት እንዳትረሱ። እምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ አብዛኛው ታሪኩ የሚያተኩረው ግሎሪያ የተባለች አንድ ሜካፕ አርቲስት ላይ ነው። ግሎሪያ ተወልዳ ያደገችው ሜክሲኮ ቢሆንም አሁን ግን የምትኖረው አሜሪካ ነው። ግሎሪያ ስራዋን ስትሰራ ቆይታ በስተመጨረሻም ወደ ሜክሲኮ ትሄዳለች። ሱዙ የተባለች ጓደኛዋን ልታያት። ሱዙ ጓደኛዋ ግሎሪያን ስትመለከት በጣም ነበር የተደሰተችው። በተለይ ደግሞ የምትወዳደርበት የቁንጅና ውድድር ላይ ጓደኛዋ በሜካፕ እንደምትረዳት ስታቅ በጣም ነበር ደስ ያላት። የዛን ቀን ምሽት ግሎሪያና ሱዙ አንድ ላይ ተያይዘው ወደ አንድ ጭፈራ ቤት ይሄዳሉ። ይህንን የቁንጅና ውድድር የሚያዘጋጀው ዋናው ሰው እዚህ ጭፈራ ቤት ነው ያለው። እናም ከሱ ጋር የተኛች ሴት የጭፈራ ውድድሩን ታሸንፋለች የሚል ጭምጭምታም አለ። ግሎሪያና ሱዙ አንድ ላይ ተያይዘው ይሄዱና ይህንን የቁንጅና ውድድሩን ያዘጋጀው የፖሊስ አመራሩን ይተዋወቁታል። ይህ ሰው ከሱዙ ይልቅ የተመቸችው ግሎሪያ ነበረች። እናም ወደ እሱ ሳብ ያረጋትና አግባብ ያልሆነ ቦታ ይነካታል። እሷም ትስቅና ወደ ሽንት ቤት ሊሄድ ብላ ጥላው ትሄዳለች። ግሎሪያ እዛው ሽንት ቤት ውስጥ እያለች የሽንት ቤቱን መስኮት ሰብረው አንዳንድ ሰዎች ይመጣሉ። እነዚህም ሰዎች ሽጉጥ ታጥቀው ነበር የመጡት። ሽንት ቤት ውስጥ ግሎሪያን ካገኟት በኋላ ሊገሏት ነበር፣ ግን መልሰው ይተዋታል። እነዚህ ሰዎች የመጡት የፖሊሱን ዋና አመራር ለመግደል ነው። ግሎሪያ እየሮጠች ከሽንት ቤት ትወጣና ጓደኛዋን መፈለግ ጀመረች። ከደቂቃዎች በኋላ እነዚህ ሽጉጥ የታጠቁ ሰዎች ተኩስ ይጀምራሉ። ግሎሪያ እንዴትም አድርጋ ሱዙን ብትፈልጋት እስካሁን አላገኘቻትም ነበር። ግሎሪያ እዛ አካባቢ የነበሩትን ፖሊሶች እንዲረዷት ብትጠይቃቸውም እነሱም ራቅ ብለሽ ተቀመጪ፣ ስራችንን አታስተጓጉ ይላታል። ለመረጋጋት እየሞከረች ግሎሪያ በተደጋጋሚ ወደ ሱዙ ስልክ ትደውላለች። የተጎዱ ሰዎች ወደ ሄዱበት ሆስፒታልም ስትደውል ሱዙ የሚባል ሰው እዛ ሆስፒታል እንዳልመጣ ይነገራታል። ግሎሪያ ወደ ቤት ሳትሄድ ካፌ ወንበር ላይ ተኝታ ሌሊቱን ታሳልፋለች። የሱዙ ታናሽ ወንድም ቻቫ ጋርም ትደውልለትና ከቤት እንዳይወጣ አስጠነቀቀችው። ግሎሪያ ማታ የነበሩበት ጭፈራ ቤት በር ላይ አንድ ፖሊስ ትመለከትና እባክህ እርዳኝ አለችው። ሰውየው ምንም ልረዳሽ አልችልም ሂጂልኝ ብሎ ሲነግራት እሷም መተው የፖሊስ አመራሮቹን የገደሉትን ሰዎች መልካቸውን በደንብ አይቻቸዋለሁ፣ ልረዳህ እችላለሁ፣ አንተ ብቻ ጓደኛዬን እንዳገኝ እርዳኝ አለችው። ሰውየውም ወዳዮቹን አይቻቸዋለሁ ስትለው ወደ መኪናው እንድትገባ ይጋብዛታል። ግሎሪያ እዚህ ሰውዬ መኪና ውስጥ ከገባች በኋላ ይሄ ፖሊስ ከነዛ ገዳዮች ጋር አንድ ላይ እንደሚሰራ ትረዳለች። እናም አጋጣሚውን አግኝታ ከማምለጧ በፊትም ሰውየው እነዚህ ገዳዮች ጋር ይወስዳትና እነሱ ይዟታል። የነዚህ ገዳዮች ዋና አዛዥ የሆነው ሊኖም አንቺ ፖሊስ ሳትሆኚ አትቀሪም፣ ለምንድነው የምትከታተይኝ ይላታል። ግሎሪያም እኔ አንድ ተራ ሴት ነኝ፣ ጓደኛዬን ለመፈለግ እየሞከርኩ ነው ትለዋለች። ቦርሳውንም ሲፈትሽ ፓስፖርቷን ያገኘዋል። እናም የአሜሪካ ዜግነት እንዳላትም ይረዳል። ይህም ዜግነቷ ለእነሱ እንደሚጠቅማቸው ሊኖ በደንብ አድርጎ ነው የሚያውቀው። በመጀመሪያ ሊገላት ፈልጎ ነበር፣ በኋላም ግን ከምገልሽ ከአንቺ ጋር በአንድ ነገር እንስማማ ይላታል። አደንዛዥ ዕፅ ወደ አሜሪካ መጥተሽልን ከሆነ ጓደኛሽን ካለችበት ፈልገን እናመጣልሻለን አላት። መጀመሪያ ግሎሪያ ከነሱ ጋር አንድ ላይ መስራት አልፈለገችም ነበር። በኋላ ግን እነሱን እምቢ ብላ ምንም ያህል ርቀት መሄድ እንደማትችል ስትረዳ እሺ ብላ ተስማማች። በመጀመሪያ አንድ መኪና የሰጧትና መሀል ከተማ አቁመው እንድትመጣ ይነግሯታል። እሷም እነሱ እንዳሏት መኪናውን አቁማ ከመጣችው በኋላ መኪናው ላይ የጠመዱትን ቦምብ ፊቷ ላይ ነበር ያፈነዱት። መኪናው አጠገብ የነበሩ ሰዎችም በመኪናው ፍንዳታ አንድ ላይ ሞተዋል። ግሎሪያ ከነሱ ጋር ተባብራ የሰው ሕይወት በማጥፋቷ በጣም ነበር የተጸጸተችው። ለዚህም ተግባሯ ሊኖ የቀኝ እጁን ፖሎን ሱዙን እንዲፈልጋት ይልከዋል። ግሎሪያም ጓደኛዋን ለመፈለግ እንዲመቻት እዚህ የቁንጅና ውድድር ላይ ትሳተፋለች። ግሎሪያ ወዴትም ቦታ ስትሄድ የሊኑ ሰዎች እየተከታተሏት ይጠብቋት ነበር።
ሽንት ቤት ከገባች በኋላ በሽንት ቤቱ መስኮት መውጣት እንደምትችል ስታውቅ እንዴትም ብላ በመስኮቱ ወጣች። እናም ልክ ልታመልጥ ስትል አንድ ፖሊስ ይይዛታል። እሷም ይሄ ሰው ፖሊስ መሆኑን ስታውቅ እርዳኝ ብላ ነበር የለመነችው። እሱ ግን የነሱ አባል ናት ብሎ ስላሰበ ይዟት ወደ ፖሊስ ጣቢያ ይሄዳል። ይሄ ፖሊስ ሊኖንና ሰዎቹን ለመያዝ ክትትል ሲያደርግባቸው በጣም ቆይቷል። የመኪናው ፍንዳታ አካባቢም ግሎሪያ ታይታ ስለነበር እሷም የነሱ አባል ነች ብሎ ነበር ያመነው። ግሎሪያም ወዳ ሳይወድ ተገዳ ያንን መኪና ዛጋ እንዳቆመች ነገረችው። ይህም ፖሊስ ብራያን ይባላል። እናም ሊያምናት ፈቃደኛ አልነበረም። የእውነት አንቺ የምትየው እውነት ከሆነና ከነዚህ ማፊያዎች ጋር እየሰራች ካልሆነ እነሱን እንዳስራቸው እርጅኝ አላት። ግሎሪያ ሊኖ የሰጣት ስልክ ነበረ። ይህንንም ስልክ ለዚህ ፖሊስ ስታሳየው ስልኩ ላይ የመከታተያ መሳሪያ ያስቀምጥበታል። እናም ያ መሳሪያ ፖሊሶችን ወደ እነዛ ማፊያ ይመራቸዋል። ፖሊሱን ከለቀቃት በኋላ ግሎሪያ ቀጥታ ሄደችው ወደ ሱዙ ቤት ነበረ የሱዙን ታናሽ ወንድም ለማየት። ልክ ይዛው ከቤት ልትወጣ ስትል እነዛ ማፊያዎች ይመጡባትና ይይዟታል። የማፊያዎቹ ዋና መሪ ሊዮንም ሁለተኛ እንደዚህ አይነት ነገር ለማድረግ እንዳትደፍሪ ብሎ አስጠነቀቃት። በኋላም እሷ ያለችበት ክፍል ይገባና ሊዮን ልብሱን ይቀይራል። ጀርባው ላይም የዚህ ማፊያ መለያ ምልክት ንቅሳት አለበት። ከዛም ከተኛችበት ተነስታ ጫማውን እንድታወልቅ ትዕዛዝ ሰጣት። ከዛም እርቃኗን አጠገቡ እንድትተኛ ያደርጋታል። ለግሎሪያ መጀመሪያ የተሰጣት ትዕዛዝ ሆዷ ላይ በፕላስተር ገንዘብ አጣብቀው ይህንን ገንዘብ ወደ አሜሪካ እንድታስገባ ነበር። እናም ለስራ አጋራቸው እንድትሰጥ። ግሎሪያ ምንም ያህል ብትፈራ ፍተሻውን አልፋ ገንዘቡን ይዛ ወደ ተባለችበት ቦታ ትሄዳለች። ቦታው ላይ ከደረሰች በኋላም ጂሚ የተባለ ሰው መጥቶ ይዛ የመጣችውን ገንዘብ ተቀበላት። ከዛም ይዛ የመጣችውን መኪና በሽጉጦችና በተለያዩ ፈንጆች ይሞላዋል። ከመሄዷ በፊት ይሄ ጂሚ የተባለው ሰው ለነዛ ለማፊያው መሪ መልእክት እንድታደርስ ይነግራታል። ግሎሪያ እየተፈጠረ ያለውን ነገር ስላልወደደችው ለፖሊሱ ደውላለት ነገሩን ልታሳውቀው ፈልጋ ነበር። ፖሊሱ ብራያንም እነዚህን ሽጉጦች የምታደርስበት ቦታ ላይ የራሱን ኃይሎች ልኮ እንደሚያድናት ቃል ይገባላታል። ግሎሪያ ሽጉጡን ቦታው ላይ አድርሳ ልክ ከመኪናዋ ማውረድ ሲጀምሩ ፖሊሶች ከሌላ አቅጣጫ መተኮስ ይጀምራሉ። ግሎሪያም ለማምለጥ ስትሞክር እንዳታመልጥ በሩ ዝግ ተደርጎ ነበር። እናም ወዴትም መሄድ አልቻለችም። ፖሊሱም አድንሻለሁ ብሎ ቃል የገባላት ውሸቱን እንደሆነ ተረዳች። ከፖሊሶቹ ይልቅ እንደውም ሊኖ እሷን ለማዳን ሲል ይተኮስበታል። በስተመጨረሻም እነዚህ ማፊያዎች እንዴትም ብለው ያመልጣሉ። ግሎሪያም ምንም አማራጭ ስለሌላት ከማፊያዎቹ ጋር አንድ ላይ ያመለጠች። ከማፊያዎቹ ውስጥ አንዱ ግሎሪያን ይወቅሳታል። አንቺ ነሽ ፖሊሶቹን የጠራሽው ይላታል። ሊኖ ግን በተኩሱ ሰዓት ህይወቱን ስላዳነችለት እሷ አይደለችም የጠራችው ብሎ ነበር ያመነው። ግሎሪያ ወደ ማፊያዎቹ ቤት ከሄደች በኋላ በእነዚህ ማፊያዎች የታገተች ኢዛቤላ የተባለች ሴት ተዋወቀች። እቺም ሴት እጇ ላይ ንቅሳት አለባት። የማፊያው ምልክት ነው። ከማፊያዎች ውስጥ አንዱ የሁሉንም ስልክ መሰብሰብ ይጀምራል። ምክንያቱም ፖሊስ የጠራው ማን እንደሆነ ማወቅ ስላለበት። ግሎሪያም የራሷን ስልክ ትሰጠዋለች፣ ግን በጣም ፈርታ ነበር። ምክንያቱም ፖሊሶቹ እነሱን ለመከታተል ስልኳ ላይ የገጠሙት መሳሪያ እዛው ስልኩ ላይ ነበር። በኋላ ማንም ሳያያት የተሰበሰበው ስልክ ውስጥ ስልኳን ታወጣና ያ መከታተያ መሳሪያውን ተሷ ስልክ አውጥታ ሌላ ስልክ ላይ ያስቀመጠችው። አዋት ላይ ሊኖ ግሎሪያን ይቀሰቅሳትና እንዴት ሽጉጥ መያዝ እንዳለባትና እንዴት መተኮስ እንዳለባት ያስተምራት ጀመር። አነጣጥሮ መተኮስ ቶሎ ነበር የለመደችው። እናም በጣም ነበር የተገረመባት። በኋላም አንድ ቀሚስ እንደ ስጦታ ይሰጣትና ይዟት ቤተሰቦቹን ሊያስተዋውቃት ወሰዳት። ከቤተሰቡ ጋር ጥሩ ምግብ ከተመገበችም በኋላ ሊኖ አንድ ቀን ገጠራማ ቦታ ውስጥ ሰላማዊ የሆነ ህይወት በመስራት እንደሚፈልግ ይነግራታል። ግሎሪያና ሊኖ ከሄዱበት ሲመለሱ ኢዛቤላ በዛ ሁሉ ማፊያ ተከባ ያገኛሉ። ግሎሪያ ከሷ ስልክ አንስታ ያንን መከታተያ መሳሪያ ያስቀመጠችው የኢዛቤላ ስልክ ላይ ነበር። አላወቀችም እንደዚህ ማድረጓን። ያ ሁሉ ማፊያ የኛ ከሃዲ ኢዛቤላ ነች ብሎ ስላሰበ ሊገሏት እየተዘጋጁ ነበር። ግሎሪያ ከሩቅ እየተመለከተች ሊኖ ምንም ሳይሳሳላት ኢዛቤላን ተኩሶ ገደላት። የሚቀጥለው ቀን ግሎሪያ ከተኛችበት ስትነሳ በጣም ብዙ የሚያማምሩ ቀሚሶች ተዘጋጅተውላት ይጠብቃታል። ግሎሪያ ሊኖ ኢዛቤላ እንደገደለ እኔንም ይገለኛል ብላ በመፍራት ትንሽ ከሱ ጋር ለማምለጥ ትታገላለች። ሆኖም ግን አልተሳካላትም። ሊኖ የጓደኛውን ሱዙ ፎቶ ሲያሳያት
ግሎሪያ ቀስ በቀስ እየተረጋጋች መጣች። ሊኖ እንደነገራት ከሆነ ሱዙ የታገተችው በፖሊሶች ነው። አንዳንድ ህገወጥ ተግባር የሚሰሩ ፖሊሶች አሉ። እነሱ ናቸው ጓደኛሹን ሱዙን ያገቷት። እናም የዚህ ቁንጅና ውድድር ዋና አዘጋጅም እነሱ ናቸው ይላታል። ሱዙም በእነዚህ ሰዎች ከተያዘች በኋላ ሴተኛ ዳሪም እንደሆነች ይነግራታል። አንድ እርግጠኛ ሆኖ የነገራት ነገር ከቁንጅና ውድድሩ በኋላ የሚዘጋጅ አንድ ፓርቲ አለ። እዛ ፓርቲ ላይ ግን ጓደኛ ሱዙ ትገኛለች። እናም እንዴትም ብለን እናስመልጣለን ብሎ ቃል ይገባላታል። ግን ሊኖን እንዲሁ በነፃ ግሎሪያን እንደማይረዳትም ነገራት። እዛ ፓርቲ ላይ የተለያዩ የፖሊስ አመራሮች ይገኛሉ። ዋና አመራሩን እንዴትም አማላው የፖሊሱን ዋና አመራር ብቻውን አንድ ክፍል ውስጥ እንድታስገባለት ጠየቃት። ግሎሪያም ጓደኛዋን ታግኝ እንጂ ምንም ነገር ለማድረግ ዝግጁ እንደሆነች ነገረችው። ግሎሪያም የቁንጅና ውድድሩ ላይ ተካፈለች። እናም በሚገርም ሁኔታ ውድድሩንም አሸነፈች። ግሎሪያ ልክ ውድድሩን እንዳሸነፈች ነበረ ከውድድሩ በኋላ የሚዘጋጀው ፓርቲ ላይ እንድትገኝ ግብዣ ይቀረበላት። ሊኖም ከእሱና ከሰዎቹ ጋር እንድትገናኝ መገናኛ መሳሪያ ይሰጣታል። በስተመጨረሻም እዛ ፓርቲ ላይ ተገኘች። እናም በጣም በኮንፊደንስ ነበር የምትራመደው። እንደተባለችው ግሎሪያ ቀጥታ ሄደችው ዋናው የፖሊስ አመራር ጋር ነበር። እናም ካገኘችው ሰዓት ጀምሮ ይህንን ሰውዬ ለማማለል የተቻላትን አደረገች። ሰውየው ያን ያህል ጊዜ የሚፈጅበትም ሰው ሆኖ አላገኘችውም። እንደተባለውም ግሎሪያ ጓደኛዋን ሱዙን እነዚህ ሰዎች መሃል አገኘቻት። ሱዙ ነገሮችን ለማብራራት ብዙ ጊዜ ባይኖራትም ባላት ሰዓት በፖሊሶች ታግታ ሴተኛ ዳሪ እንዳረጓት ትነግራታለች። ከዛም ሱዙ እጅ ላይ ሊኖ ጀርባ ላይ ያለው አይነት ንቅሳት ትመለከታለች። እናም በስተመጨረሻ የተረዳችው ነገር ቢኖር ሱዙን የሸጣት ራሱ ሊኖ ነው። ይሄ ሁሉ ጊዜ ሱዙ የት እንዳለች በደንብ ያቅ ነበር። ግሎሪያ እስካሁን ሲጠቀምባት እንደቆየም ተረዳች። የፖሊሶቹ ዋና አመራርም ግሎሪያን ይዟት ብቻቸውን ወደሱ ክፍል ይሄዳሉ። የፖሊሱ አመራርም መጠጥ እያዘጋጀላቸው ያለ ግሎሪያ ጽፋ አንድ ነገር ትነግረዋለች። ሊኖ የተባለው ማፊያ ሊገልህ እየመጣ ነው አለችው። እናም ከሷ ጋር የሚገናኝበትን ጆሮዋ ላይ ያለውን መገናኛ ማሳየችው። ሴዶም እየተፈጠረ ያለውን ነገር ለጠባቂዎቹ ይነግራቸውና የሱ ጠባቂ ከሆነው ከአንዱ ጋር እንድትተኛ አደረጋት። ሊኖና ሰዎቹም ይህንን የፖሊስ አመራር ሊገሉ ሲመጡ እነሱ ራሳቸው ይሞታሉ። ግሎሪያ ግን ምንም ነገር ሳትሆን አልጋ ስር ተደብቃ አመለጠች። ይሄ ፖሊስ አመራርም ሊያመልጥ በሚሞክርበት ሰዓት የሊዮን ሰዎች ይይዙታል። እናም ሱዙን አጠገቡ ሲያገኛት በሷ ተከልሎ ለማምለጥ ሞከረ። ግሎሪያ ግን ጓደኛዋን ለማስመለጥ ብላ ምንም ሳታዝንለት ይህንን የፖሊስ አመራር ተኩሳ ትገለዋለች። ሊዮንም ባደረገችው ነገር በጣም ተደንቆ ወደ እሷ ሲጠጋ ሽጉጧን አላወረደችም። ሽጉጡን እሱ ላይ ደቀነችው። እናም እስካሁን ስትጠቀምብኝ ቆይተሃል፣ ጓደኛዬን የሚያገትካት አንተ ነህ አለችው። እሱም ልክ ሽጉጡን ሊያወጣ ሲል ቀድማ ተኮሰችና ገደለችው። ግሎሪያና ጓደኛዋም ነጻ ይወጣሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። ስንቶቻችሁ ናችሁ ለጓደኛችሁ ይህን ያህል መስዋዕትነት የምትከፍሉት? የእውነት መስዋዕት የምትከፍሉ ሰዎች ካላችሁ አንድ ቁጥርን ጻፉልኝ። ምክንያቱም እኔም እንደዚህ አይነት ጓደኛ ፈልጋለሁ። ፊልሙን ከወደዳችሁትና ሌሎች ሰዎች ጋር የምሰራቸው ፊልሞች እንዲደርሱ የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ነገ በሌላ ፊልም እስከምንገናኝ ድረስ ቻው፣ እወዳችኋለሁ።